በራቆ ሙደቋ ይባላል። የተወለድኩት በ1988 ያብሎ ቦረና ዞን ያብሎ ወረዳ ሪቶ ቀበሌ ውስጥ ነው። ሪቶ ነው የተወለድኩት። በጣም አለን ነው። አሁን ገጠር ዲገያው ይቻለው እኔ በትምህርትም በጣም ጎበዝ ነኝ። እዛ ድሬዳዋ ነው ተማርኩት። ድሬዳዋ በጣም በረያ ነው። ያም በረያ ሙሉዬ ነው እኮ ትምህርቴን ዲግሪን ይዤ የተቀመጥኩት። እኔ ቁመቴ 80 ሴንቲሜትር ነው መሰለኝ። በቅርብ አልመሰልኩም እንጂ አሁን ገናው እያደገ ነው። እኔ ገናው እያደገ ስለሆነ እስካሁን አልመሰልኩም እንጂ አሁን በቶሎ ሊደርስ ይሆናል። እድሜ ስንት ነው በራቁ? እድሜ 27 ነው። 27 ነው። እኔ አጭርነት ሰውን ይጠቅማል እንጂ ሰው የሚጎዳ ነገር የለም። ወሳኙ ግን ኮንፊደንስ ነው። ኮንፊደንስ መኖር አለባቸው እነሱ ማለት ነው። እና ቦኖ መመክራቸው አሁን አንዳንድ ሰዎች ማለት ነው። አሁን ሰርግ ላይ ራሱ የገጠመኝ አለ። እኔ ልጆች ጋር ልጆቹ ሁሉም ልጆቹ ሲመጡ ማለት ነው ከነሱ ጋር ቁጭ አልኩና ልጆች መስሎ እኔ ወንበር ላይ ያለው ማለት ነው ተነሳንተ ይጻራ የለም ብሎኝ አስነሳኝ። ሰውዬው መጥቶ ማለት ነው። ከዛ እሱ ሲያይ በቃ እኔ በሬ ነው ይቅርታ ብዮ ገና እኔ ላይ ጎንበስ ብሎ ይቅርታ ጠየቀኝና እኔ ሳቁትና ተውኩት። አሁን የምሰራው እዚህ ያብሎ ወረዳ ውስጥ ሂሳብ ሰራተኛ ነኝ። ሂሳብ ሰራተኛ ነኝ። አንድ 4 አመት አገልግያለሁ እዛ ሂሳብ ሰራተኛ ነኝ። ከእሷ ጋር የተገናኘሁት እኔ ጓደኛ ነው የኛን አገናኘን። ገመቹ ይባላል። እሱ ቤት እኔ ሁሌ እሄዳለሁ። ከዛ እሷም እዛ ትመጣለችና ጠየኳት። በጣም ጸባይ አላት ብሎ ለኔ ነገር ገመቹ ኮላት ብዬ ጠየቅኩትና ሲልኮ አላት ግን ሲም የለም አለኝ ገመቹ። ከዛ እኔ ሲልክ አለ ሲም አለ ስሙ ሰጣሁት ለእሷ የኔ ሲም ሰጣሁትና ተገናኘንና ጠየኳት። እሷም ትንሽ ቆየችና እሺ አለችና በቃ ከዛ እንደዛ የተገናኘን ብዙ ነው የተመላለስኩት እዛ። ለእሷ ብዬ በቃ እኔ ሳልፈልግ እዛ ገመቹ ጋር እሄዳለሁ። እሷ ማየት ማለት ነው። አሪፍ ነው። ውዴ ባለቤቴ በጣም እወድሻለሁ፣ አከብርሻለሁ። ለእኔ ዋጋ የከፈልሽኝ በጣም ዋጋ ከፍለሻል። አንቺ ከአምላክ የሰጠኝ ስጦታ ነሽ። በጣም አፈቅርሻለሁ በጣም ባለቤቴ በጣም አከብርሻለሁ፣ አፈቅርሻለሁ። አንቺ ከአምላክ የሰጠኝ ሴት ነሽ። አፈቅርሻለሁ፣ በጣም እወድሻለሁ። እግዚአብሔር ሰጠኝ ለኔ ስጦታ እኔም በጣም አፈቅራለሁ። እሷ በጣም ጸባይ አላት። ስለማላነሳ በሌላው እንደኮ በጣም ወድሻለሁ እኔ አንቺን እኮ ለጥቅም አይደለም የምፈልገው ለትዳር ነው ምናምን አለ። ከዛ በቃ ሀሳቡ በቃ አሰብኩበትና ተመቸኝ። በቃ እሱ እንዲህ ሲለኝ ደወልኩለትና እንዲህ በቃ እኔ የሚሽ ጥያቄውን ተቀብያለሁ አልኩኝ። አዎ አንዳንድ ሰዎቹ ይሄ ልጅ አጭር ነው ምን ያደርግልሻል እንጂ የቁመትሽም መፈለግ ነው እንጂ ምንድነው ይሄ ሰው ነው ብለሽ ምናምን ሰው ሲለኝ ኧረ ሰው እንደ ሰው መናቅ ጥሩ አይደለም ምናምን ብዬ በቃ ሰው የፈለገውም ታወራ በቃ እኔ አልሰማቸውም። እኔ አሁን ትምህርቴም ከጨረስኩኝ ስራም ቀጥሬሻለሁ። ሰው ስለሆነ ሰው መናቅ የለበትም። ሰው ወይ አጭር ስለሆነ ያቺ ሰው መጥላት የለባትም። ሰው ዋና ሰው ብቻ ይሆን ሰው መሆኑን በቃ እንጂ ሰው መናቅም ጥሩ አይደለም። ይሄ ነው አጭር ነው በቃ የሰው ደስ አይልም ረጅም ሰው ምናምን በቃ እንደዛ ነገር ጥሩ አይደለም። ሰው መናቅ እግዚአብሔር ራሱ አይወድም። እኔ በቃ በጣም ደስ ይለኛል እንጂ አልጠላውም። ውድ ባለቤቴ እኔም በጣም